ጋራ መኖሪያ ቤቶችን በተመለከተ የተነሳው እንግዲህ የጋራ መኖሪያ ቤቶች ዝቅተኛ ገቢ ላላቸው ነው የተሰራው ብለን ነው ምናምነው እኛ። በከፍተኛ የህዝብ ገንዘብ ሰብሲዲ የተገነባ ነው። ትልልቅ ወጪ ወጣበት። ከተማው ወደ 56 ቢሊዮን ገንዘብ እዳ የምትከፍለው ሰብሲዲ ነው። አንዳንዶቹ መሰረተ ልማቶች ሳይሰሩ ክፍያ ስለተከፈለባቸው ጭምር ነው ወደ ከተማው ላይ መጣው። እሱንም እየከፈልን ነው ያለ ነው። ባለፈው ለምክር ቤት ሳቀርብ ወደ 36 የሚሆን ወደ 36 ቢሊዮን የሚሆን በእነኚህ የለውጥ ዘመናት ውስጥ እዳ ከፍለናል። ባለቤቱ ብቻ አይደለም እየከፈለ ያለው። ዛሬ በ800 ሺህ በ700 ሺህ የሚሸጥ ቤት አለ እንዴ? 1 ሚሊዮን የጋር እንትኑ ምንድነው የ40 60 እንኳን ሲሆን 1 ሚሊዮን .2.1 ነው። እንደዛ አይነት ቤት አለ በዚህ ዘመን የለም እኮ። በከተማው ሀብት በህዝብ ሀብት የተገነባ እንደሆነ ሁላችንም ልናቀው ይገባል። እንዲኖሩበት ነው። ቤት የተቸገራቸው ሰዎች የሚሰጥ ነው ተብሎ ነው። ባዶ ቤት ሆነው ቤቶቹ ተዘግተው በተለያየ መንገድ ያገኘናቸው ቤቶች ስላሉ ባለቤትም ካላቸው በዛው ማወቅ ስለሚገባን ጭምር ነው። ባለቤት ነኝ የሚል እንዲመጣ ብዙ ጊዜ ጥሪ የተደረገ ክፍተቶች እያየን ስለሆነ በዚህ በህዝብ ሀብት የተገነባ ቤት መባከን የለበትም። ማከራየት አትችሉም የሚል ግን ታሳቢ ያደረገ አይደለም። በዛ በኩል ሚስ አንደርስታንዲንግ ካለ በጥቅሉ እንግዲህ ህዝባችን እንዲያውቀው ነዋሪዎቻችን እንዲያውቁትም የምፈልገው የምንሰራው ለህዝባችን ነው። ሀገራችን ነው እየለወጥን ያለ ነው። ከተማችን ነው የገነባን ያለ ነው። የዛሬዋንም የነገዋንም አዲስ አበባ ለነዋሪዎቿ ምቹ ቤት የማድረግ ተወዳዳሪ ከተማ የማድረግ ለቱሪዝም መስህብ የማድረግ ክብራችንን የሚመጥን የዜግነት ክብራችንን የሚመጥን ስራ መስራትና ራሳችንን ተወዳዳሪ ማድረግ ነው። በመስራታችን በርካታ ጥቅም እያገኘን ነው። ካሁኑ ገና አድዋን ገንብተን ተጨማሪ ኮሪደሮችን ገንብተን እንደዚህ አይነት ፋሲሊቲዎችን ከተማችን ላይ ስናቀርብ በርካታ አህጉር አቀፍ ኮንፈረንሶች እየመጡ ነው። ዛሬ ራሱ አድዋ ላይ አህጉር አቀፍ ኮንፈረንስ እየተካሄደ ነው። የሚቀጥለው ሳምንትም ላይ ቡክ ተደርጓል። እስከ ዛሬ ድረስ ወደ 7 የሚሆኑ ኮንፈረንሶችን አካሂደናል። ይሄንን ነው ይዞልን የሚመጣው። አንደኛ ስማችንን ከፍ ያደርገዋል። ኢትዮጵያን ክብራችንን እንወዳለን። የክብራችንም ጉዳይ ነው። ኢኮኖሚያችንን ማደግ አለበት። ገቢ ነው ይዞ የሚመጣው። የስራ እድል ነው ይዞ የሚመጣው። ከተማችን ለነዋሪዎቿ ምቹ ማድረግ ስንል ጥሩ አየር ያለበት ለጤናማ የሆነ መኖሪያ አካባቢን መፍጠር ነው። ቤት ብቻ አይደለም። አካባቢዎቻችን ለመኖር የሚመቹ እንዲሆኑ ማድረግ ያስፈልጋል ማለት ነው። ነዋሪዎቻችንን የተሻለ ቤት ውስጥ ስናስገባ ብዙ ቅሬታዎች እናንተም እንዳነሳችሁት የሚመስሉ በሶሻል ሚዲያዎች ሲሄዱ እናያለን። በተለያየ መንገድ ባልተጣራ መረጃም ወይም ደግሞ በተዛባ መንገድ ወደ ህዝቡ እንዲደርሱ ጥረት ሲደረግ እናያለን። አንድ ነገር እንድናገናዝብ ያስፈልጋል። በአንድ በኩል ከተማዋ አርጅታለች፣ ጎስቁላለች፣ ከተማው እየታደሰች አይደለችም ተብሎ ወደ ሌላ ሀገር ሲፈለስም እንደገና ደግሞ ለመዝናናትም ሌላም ነገር ሌሎች ሀገሮችን እንደ ልምድ እያነሳን የኛን ስንቆጭ እንሰማለን። ካልሰራን ማን ይቀይርልናል? እኛ ነን ሀገራችን መገንባት ያለብን። ይሄንን ነው እየሰራን ያለ ነው። በሌላ በኩል ደግሞ ቤት ሰተናቸው የሚዘዋወሩ ሰዎች ለምሳሌ ከጋራ መኖሪያ ቤቶች እድል ጋራ እናገናዝበው። የጋራ መኖሪያ ቤት እድል ሲወጣለት በርካታ ያላለቁ መሰረተ ልማቶች እንኳን እያሉና ባለቤቱ ይጨርሱ የሚባሉት ለባለቤቶች ተውት እንኳን እያለው በጣም እድለኛ ተደርጎ ይጨበጨብለታል ቤት አገኘ ተብሎ። አሁን በአብዛኛው ፊኒሺንጋቸውን ጨርሰን ትንሽ መሰረተ ልማት ብቻ አካባቢያቸው ላይ መሟላትና ክፍተት ትንሽ ሲታይ ወይ መንገዱ አስፋልት ካልሆነ ትንሽ እሷን መነሻ በማድረግ ህዝቡ እንደተጎዳ ይነገራል። በውሳኔ ስለሰጠን ነው ልዩ የሚሆነው ወይስ እጣ ሲወጣ የዛን ያክል ጥሩ ቤት አገኘ ከሌ ኮንዶሚኒየም ወጣለት ተብሎ በትልቅ ደረጃ እንደ እድለኝነት የሚቆጠረው በውሳኔ ስንሰጥ፣ የተሻለ ቤት ስንሰጥ፣ የጸዳ ቤት ስንሰጥ፣ ብዙ መሰረተ ልማት የተሟላለት ቤት ስንሰጥ ደግሞ አመለካከቱ ለምን ሌላ ይሆናል? ለምን ይዛባል? የሚለውን በተለይ የሚዲያ ባለሙያዎች እንድታግዙ እንፈልጋለን። የሚዲያ ባለሙያዎች
ማህበራዊ ሚዲያ የምትሰሩና የምትከታተሉ የከተማችን ነዋሪዎች፣ የሚዲያ ባለቤቶች፣ ተጠቃሚዎችም ጭምር በተቻለ መጠን ያለችን ሀገር አንድ ናት። ሀገራችንን በጋራ እናልማ። ሁላችንም በጋራ ስንቆም እዚህ ውስጥ የምናደርገው አስተዋጽኦ አለው። ሁሉም ድርሻ አለው። ድርሻችንን አዎንታዊ እናድርገው። መረጃን በማዛባት ህዝባችን ላይ ጫና መፍጠር ተገቢ አይደለም። እውነትን በመዘገብ እውነትን ህዝቡ ጋር በማድረስ በርካታ ለሀገራችን ግንባታ አስተዋጽኦ ማድረግ ይቻላል። በሌላ በኩል እኛ ጋም ክፍተቶች ካሉ ደግሞ አዎንታዊ በሆነ ገንቢ በሆነ መንገድ ትክክለኛና እውነተኛ የሆነውን ትችትና እውነተኛ የሆነውን ክፍተት የማሳየት ሮል ብትጫወቱ ሀገራችንን በጋራ መገንባት እንችላለን ብዬ አምናለሁ። ለከተማችን ወጣቶች መልእክት አለኝ። ኑ ስራ ስሩ ማለት እወዳለሁ። ኑ ስራ የሞላበት ነው ይሄ የኮሪደር ልማት። ኑ ስራ ልስሩ፣ ተለወጡ፣ ኑ ተጠቃሚ ሆኑ። የሌሎች መጠቀሚያ አትሆኑ። ይልቅስ ተጠቃሚ መሆን የተሻለ ነው። በርካታ የእውቀት ሽግግሮች በእነኚህ ስራዎች ውስጥ አለ። ስራ ለመዱ፣ ራሳችሁን አሻሽሉ፣ ለሀገራችሁ አስተዋጽኦ አድርጉ ማለት እወዳለሁ። ለከተማችን አጠቃላይ ነዋሪዎች የማቀርበው ጥሪ ስራችንን በምንሰራበት ወቅት በጋራ ነው የምንሰራው ለጋራ ጥቅማችን ነው፣ ለሀገራችን ልማት ነው። እንደ ቀድሞ ትብብራችሁ ይጠንክር። እንደ ቀድሞ ተቀራርበን አብረን መስራታችን ከባለፈው ልምድ ወስደን የበለጠ የምናጠናክረው እንጂ የምናላላው እንዳይሆን የከተማችን ባለሀብቶች ማሽነሪያችሁን በማዋስ በየአካባቢያችሁ ላይ ወጣችሁ በመስራት ባለሙያዎቻችሁን ጭምር መድባችሁ አንደኛው ኮሪደር ላይ እንደደገፋችሁን በዚህ ላይም አብረን እንስራ። ማንኛውንም የምንሰራውን የምንወስነውን ውሳኔ እየተወያየን በጋራ አድርገን ለጋራ ልማታችን ለጋራ ለውጣችን እንሰራለንና ትብብራችንን እናጠንክር። በስራ ሂደት መጠነኛ ውጣ ውረዶች ሲገጥሙ ለለውጣችን ነው። አንዳንዶቹን ታግሰን የተሻለ ነገን እያሰብን እንለፋቸው። የሁለት ወር የሶስት ወር እንግልቶችን ካልተቋቋምን መሰረታዊ ለውጥ አናመጣም። መሰረታዊ ለውጥ ካላመጣን ደግሞ ጉስቁልና ውስጥ እንቀጥላለን። ከጉስቁልና ለመውጣት ከድህነት ለመውጣት ሀገራችንን ለማልማት ልክ ሌሎች ሀገሮች በራሳቸው ጥረት ግረት እና አጠቃላይ ትብብር ተስማምተው ሀገራቸውን እንደገነቡ ተስማምተን ሀገራችንን እንገንባ እላለሁኝ። እጅግ አድርጌ አመሰግናለሁ።